ታሪኩ የሚጀምረው ማይ በተባለች ወጣት ነው። ማይ ራሷን እጅግ በጣም አስቀያሚ አድርጋ ስለምታስብ ፊቷን ለመደበቅ ሁልጊዜ ጭንቅላቷ ላይ የካርቶን ሳጥን ደፍታ ነው የምትታየው። ማይ ከታናሽ ወንድሟ ቫን እና ከአባቷ ሚስተር ቬን ጋር ትኖራለች። አባቷ ሚስተር ቬን እናታቸው ከሞተች በኋላ ልጆቹን ለመንከባከብ የሚጥር ደግ ሰው ቢሆንም ስለ ማይ ሁኔታ ሁልጊዜ ይጨነቃል። ታናሽ ወንድሟ ቫን አንድ ቀን ከሱቅ ዕቃ ሊሰርቅ ሲል እጁ ይቆስላል። እውነቱን ከመናገር ይልቅ ግን ማይ እብድ ስለሆነችና ፊቷን ስለማታሳይ ነው በማለት ጥፋቱን በእሷ ላይ ያሳብባል። አባቷ ሚስተር ቬን ቫን በእህቱ ላይ በመቀለዱ ይቆጣል። ማይ ግን በወንድሟ ንግግር ተጎድታ ማልቀስ ትጀምራለች። አባቷ አጠገቧ ተቀምጦ የሰውን ንግግር አትስሚ፣ አንቺ ውስጥሽ ቆንጆ ነው በማለት ሊያረጋጋት ይሞክራል። ማይ ለዓመታት ከቤት ሳትወጣ መቆየቷን እንረዳለን። ጓደኛ የላትም፣ ትምህርት ቤትም አትሄድም። ብቸኛ መውጫዋ የዩግሊ ዳክሊንግ ክለብ የሚል የከፈተችው ብሎግ ነው። እዚያ ላይ ስለ ህይወቷ ትጽፋለች። ማይ ለምን ሳጥን መድፋት እንደጀመረች ትተርካለች። የ10 ዓመት ልጅ እያለች የምትወደው ልጅ ፊት ለፊት የፍቅር ስጦታ ስትሰጠው ልጁ ስጦታውን ወርውሮ አንቺ አስቀያሚ ነሽ፣ ሄደሽ ቆሻሻ መጣያ ውስጥ ተደበቂ ብሎ ሰድባታል። በዚያን ጊዜ ሁሉም ተማሪዎች አስቀያሚ እያሉ ይሳለቁባት ነበር። በዚያም የተነሳ ልቧ ተሰበረ። ወደ ቤት ሮጣ ትገባለች። ከዚያን ቀን ጀምሮ ትምህርት ቤት መሄድ አቆመች። ፊቷን ማየት ስላልፈለገች በቤቷ ያሉ መስታወቶችን በሙሉ ትሰባብራለች። ትምህርቷንም ከቤት ሆና መከታተል ጀመረች። አንድ ቀን የያዘችው ፊኛ ምልጧት ዛፍ ላይ ሲያርፍ ፊኛውን ለማምጣት ወደ ውጭ ወጣች። አንድ ልጅ ሊረዳት ሲመጣ ደንግጣ ፊቷን በእጆቿ ሸፈነች። በዚያን ጊዜ ፊቷን በፌስታል ስትሸፍነው ሰላም እንደሚሰማት ተገነዘበች። ከዚያን ጊዜ ጀምሮ ሳጥኑ የደህንነቷ ምልክትና ከሰው መደበቂያ ሆነ። ወንድሟ ቫን እንኳን ፊቷን አይቶት አያውቅም። አባቷ ሚስተር ቬን ሁኔታው ስላሳሰበው ወደ ሐኪም ሄደ።